ሰላም ሰላም ውዶችዬ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ይዤላችሁ የመጣሁትኝ ማለት ነው ትናንትና ማታ ያው ከትናንትናው ሙሉ ቀን ያው ኢድ ነበረ። እኔ ደግሞ አሰሪዎቼ ጋር ፈታ ዘና እያልኩኝ በአንድ ቦታ ወደ አንድ ቦታ ዞር ዞር ብዬ የሸቀልኩትን ብር ነው በቃ ስጦታ የተሰጠኝን ብር ላሳያችሁ ነው ዛሬ ማለት ነው። እና የተሰጠኝን ስጦታዎችን ሰብስቤ በቦርሳዬ እንደዚህ ነው አልኩትኝ። በቃ የተሰጠኝን ስጦታ ዛሬ አካፍላችሁ ላሳያችሁ እስኪ ስንት ብር እንደሰራሁት ማለት ነው። ይሄው ሽግ ብር ነው። እነዚህኞቹ ሽግ ብር ናቸው። ዝም ብሎ እንደዚህ ዝም ብሎ የሰጡኝ ደግሞ አሉ። ይዤ ነው የምዞረው ፓስፖርቴን እና ኢቃማዬን ይዤ ነው የምዞረው እንደምታዩት። ይሄ ደሞዜ ነው። ደሞዜ እዚህ ጋር ተቀምጧል እና አብሬ ነው የማስቀምጥ ማለት ነው። ኢቃማዬን ደሞዜ ከአንድ ላይ እና ይሄ የተሰጠኝ ስጦታ ብር ነው የማሳያችሁ ማለት ነው። መጀመሪያ ዝርዝሩን ልቁጠርላችሁ። 100 ብር፣ 50 ብር፣ 20 ብር፣ 30፣ 40፣ 50 ብር 200 ብር ማለት ነው። 200 ብር 240 ብር ይሄ ዝርዝሩ 240 ብር ነው ማለት ነው። እንደገና ደግሞ እቺ ስጦታዋ ስንት እንደሆነ 5 ብር ናት መሰለኝ። እንኳን 5 ብር እዚህ ውስጥ ያለች 5 ብር መስላኝ ነበር። 10 ብር ነች። 10 ብር ነች። 240 ብር ነው የነበረ 250 ብር ሆነ ማለት ነው። 250 ይሄድኛውን ደግሞ ላሳያችሁ። እቃው ግን ያምራል እውነት እቃው ያምራል። አስተሻሸጋቸው 30 ብር 30 ብር 250 ነበረኝ 250 እስኪ ደግሞ 100 ብር ነች። እቺ ደግሞ 100 ብር ነች። 100 ብር ነች። ያው አሁን እንደገና ቆጥረዋለሁ። እንደገና ቆጥረዋለሁ። 100 ብር አሁን ስንት ባኬት ቀረኝ? 2 ባኬት ይቀረኛል። አዎ ይሄኛው እንደዛ ነው። 30 ብር ነው ድጋሚ 60 ብር የቅድም ጋራ ማለት ነው። ከዛ ይቻለች ደግሞ እቺ ደግሞ 20 ብር 20 ብር እና ይሄን ይመስላል ውዶች። ይሄን ይመስላል የስጦታ ብሬ ማለት ነው። የስጦታ ብሬ ይሄን ይመስላል ውዶች። ይሄን ይመስላል ውዶች። ይሄን እና አሁን አብረን እንቁጠረው። አብረን እንቁጠረው። ይታያችሁ መሰለኝ። ይታያችኋል። አሁን ይታያችኋል። ይሄ ስጦታ ብሬ ቁጭ ብዬ አሁን ልቆጥረው ማለት ነው። 100 ብር 200 ብር 50 ብር አለ እዚህ ጋር 250 270 270 ብር 100 ብር ማለት ነው። ከዛ ይሄ 300 ብር 300 ብር እስኪ ይቀመጥ።
10 10 ብር ተመስገን። አንድ ሰው 10 ብር፣ አንድ ሰው 20 ብር እንቆጥራለን። እና ይህን ይመስል ነበር። ስጦታዎቹ ቀደም እነዚህ ናቸው። ይመስል ነበር። ይህን ቆጥሬዋለሁ። ይሄኛው 300 ብር ነው። 300 ብር እኛ ደግሞ 1 2 3 4 5 6 7 8 9 10 400 ብር ማለት ነው። 430 ብር 430 ብር ማለት ነው ያገኘሁት። 430 ትቼ 400 ብሯን እና የራሴን ደሞዝ አድርጌ ወደ አገሬ ለተንሳይ ማዋያ ለቤተሰቦቼ አገኘው ማለት ነው። እችን 400 ብር በኢትዮጵያ ሲመነዘር ስንት ብር ይሆናል? ስለዚህ ይህን ለቤተሰቦቼ ለበዓል ለበግ መግዣ ይሆናቸዋል፣ በቂያቸው ነው። ይሄ በኢትዮጵያ 5000 ራሱ በቂ ነው። በግ ይገዛል፣ አንድ በግ ይገዛላቸዋል። እነዚህ 100 ብሩ አሁን ራሱ 100 ብሩ 40 ስለገባ ምንዛሬ 100 ብሩ ራሱ 4000 ይደርሳል። ስለዚህ 200 ብር ቢሆንም ለነሱ ይሆናል ማለት ነው። ይሄ ፈጣሪ የሰጠኝ ስጦታ ነው፣ ደሞዜን ሳልነካ ማለት ነው።